ዘረቢ ሴት ነች። ማን ነው እንደዛ የምትዩ? ሰራተኛዋ እድል። አንቺ ከሷ ጋር ምንድን ነው ያያያዘሽ? የምታደርገው ነገር ልክ ነው? እናትና አባቱ እንዲፈልግ ማደጎ ቤት ትሄዳለች። ያላሰበው ነገር እኮ ነው እያሳሰበችው ያለችው። ማሚሞች በጆሮዬ የሰሟቸው። ካላመንሽ ደግሞ ጠይቂያት። ምን ልጄ? የኔ ልጅ? ቆይ አንቺ ከኔ ምንድን ነው የፈለግሽው? ህይወቴ ልታበላሽ ነው እንዴ? ንገሪኝ። ሰማሽኝ አይደለም? ቢለው ቆንጆራ ልትይዣ አልፈራሽም። ለምን ብዙ ጥፋት እያጠፋች ዝም እንደምትያት አላውቅም። አንቺም እኮ ታጠፊያለሽ። እኔማ ልጅሽ ነኝ። ራስን ያንቺ ባህሪ እንድትይዝ ያደረግሻት። ምን አለበት ጥሩ ባህሪ ብታስተምሪያት። እቺ ልጅ ትምህርት ሳትጀምር አሽቀንጥረን መጣል አለብን። እሺ ሌላስ? ሌላው ደግሞ ቢኒን ይሄን እንዳደርገው ትረጅኛለሽ። ኧረ አንቺ ልጅ በስማም በይ። ወንድምሽ እኮ ነው። እናትሽ ይሄን ቢሰማ ትሞታለች። እሱን ላገኝ እንጂ ትሙት። አጥፍቻለሁ፣ ይቅር በይኝ። ይቅር ብዬሻለሁ፣ ግን ሰፈሩ ሩቅ ስለሆነ አትመላለሽ። እኔ ራሱ ቤት ልቀቂ ተብያለሁ። ጥሩ ልቀቂያ፣ ፈልገሽ ግቢ። ይኸውልሽ እኔ ወጣት ከዚህ በኋላ አገባለሁ፣ ወልዳለሁ። ስለዚህ የራሴን ነገር መያዝ አለብኝ። እንዲህማ አትበል። ካለው ተጠግተህ ማንን ተጠገው? ማሚና ሰይጣን ሰውኛ ካደግንበት ማደጎ ቤት ላይ ያጣሩ እንደው አክስቴ አንቺ ማለት እኮ ምንም ርህራሄ የሌለሽ አረመኔና ጨካኝ ሰው ነሽ። ለእህትሽም ለልጅሽም የማትሆኚ። እናንተ ስለ ወላጆች ያወራነው ሰው ሰምቷል እንዳትዪ። አዎ ሜላት ሳትሰማ አትቀርም። ምን ግን ማሚ እንዳሰማው? እሷ ከሰማች በጣም ነው የምትቀየመው። ይቅር አትለኝም። እሷም እኮ ልጄ ናት። አይደለችም፣ የኛ ብቻ እናት ነሽ። ታዲያ እድልን ከቤት ለማባረር ምክንያት ያገኘችው ሜላት ወደ እናቷ ሄዳ እውነቱን መናገር ጀምራለች። ይኸውልሽ ማሚ፣ አንቺ እንደምታስቢያት እድል ጥሩ ሴት አይደለችም። ቢኒ ቤተሰቡን እንዲያገኝ ወደ ጎረቤቱ ድረስ ይዛው ሄዳ ነበር። ቆይ አንቺ ምን አጎደልሽበት? ይህን ሁሉ የምታደርገው እድል ናት። እንደ ሰራተኛ ላያት ብለሽ ልጅሽን ልታሳጣሽ ነው ስትል የወይዘሮ ገነትን አይምሮ ትመርዘዋለች። በዚህ ሰዓትም ወይዘሮ ገነት እጅግ በጣም ስትናደር ተመልክተናል። ውድ ቤተሰቦቼ በቀጣይ ምን የሚፈጠር ይመስላችኋል? ሐሳብ አስተያየታችሁን በኮሜንት ላይ አስቀምጡልን። እድል ቢንያምን አሳምነው ቤተሰቦቹን ለመፈለግ በማደጎ ተነስቶ ወደ ነበረበት ድርጅት ለመሄድ ተስማምተዋል። ታዲያ መረጃም ለማግኘት እናቱ ገነትን ስለ ድርጅቱ መረጃ በመጠየቅ ስማቸውንና የድሮ አድራሻቸውን አግኝተዋል። ነገር ግን ተከራይተው ስለነበር የሚኖሩት በዛ ቦታ ላይ ላይኖሩ እንደሚችሉ አሳውቃቸዋለች። ታዲያ ከድል ጋር ወዲያውኑ ወደዛ ስፍራ አምርተው ቢፈልጉ ምንም አላገኙ። ሰዎች ሲጠይቁ አሁን ያሉበትን ትክክለኛ አድራሻ ያገኙና ወደዛ ያመራሉ። እዛም ሲደርሱ እድል ብቻውን እንዲገባና መረጃውን ራሱ እንዲጠይቅ ታደርጓለች። እድል ግን ትክክለኛውን እውነት እያወቀች ለምን ይሆን ይህንን መንገድ የመረጠችው? ሐሳባችሁን በኮሜንት ላይ ጻፉልን። ታዲያ ቢንያም ሳይቀናው እንደወጡ ተነግሮት ይመለሳል። የፊቱን መከፋት የተመለከተችው እድልም እንዳይደብረውና በሌላ ቀን እንደሚመለሱ ነግራው ወደ ቤት ያቀናሉ። ታዲያ ቤትም ደርሰው ቁጭ ብለው ማውራት ይቀጥላሉ። ቢኒ ለዚህ ምንም ፍላጎት እንደሌለውና ጥላው የሄደችውን እናት ማወቅ እንደማይፈልግ ይነግራታል። እድል ግን እውነተኛ እናቱን ማንነቱን እንዲያውቅ ትፈልግ ነበርና ለኔ ብለህ ተሰርቀስ ቢሆን ማግኘት አለብን፣ ከዛ በኋላ የኔንም ቤተሰቦችን ፈልጋቸዋለን ብላ ታሳምነዋለች። በዚህ ሰዓት ያቺ የሰስት ሜላት አሳዳጊያቸውን እንደ እናት መቀበል ከብዷት ከወንድሟ ፍቅር ይዟት የሚያወሩትን ለመስማት በር ስር ተደብቃ ነበር። ታዲያ የሰማችው ነገር አስደንግጧታል። ምክንያቱም ቢኒ ቤተሰቡን እንዲፈልግ እየገፋፋቸው ያለችው እድል መሆኗን ማወቋ ለሷ እድልን ከቤት ማሰናበቻ ትልቅ መሳሪያ ነበር። ታዲያ ወዲያውኑ ወደ እናቷ ሄዳ እድልን እንደማታቃትና ሳታቀው ግን የእድል ጠበቃ በመሆኗ እንደምታዝን ትነግራታለች። እናቷ ግን በንዴት ከፊቷ ዞር እንድትልላት በቁጣ ተናግራ ከፊቷ ተነስታ ትሄዳለች። ታዲያ ታሪካችን ሲቀጥል ከደቂቃ በኋላ የወይዘሮ ገነት እህት መጣ እግሯ ላይ ወድቃ ይቅርታ እህቴ፣ እባክሽ ዳግም የሰራሁትን ስህተት አልሰራም፣ እድልንም ጫፏ ላይ አልደርስም ስትል ቃል ትገባላታለች። ታዲያ መጨከን አቅቷት ተነሽሺ ድጋሚ ከሜላት ጋር ሆነሽ እድልን ስትበድሉ እንዳላይ በማለት ታስጠነቅቃታለች። ታዲያ ወዲያውኑም ወይዘሮ ሮማን ከሜላት ጋር ትገናኛለች። ሮማንም እህቷ ይቅር እንዳለቻት ስትነግራት ሜላት በሷ ምክንያት እንደሆነና እንደለመነችላት ትነግራታለች። ከዚያም የእድልና የቢንያምን እቅድ ትነግራታለች። ይኸውልሽ አክስቴ፣ እድል ቢኒ ስለ ወላጆቹ እንዲያጣራ ከእድል ጋር መንገድ መጀመራቸውን ትነግራታለች። በዚህ ሰዓት ወይዘሮ ሮማን የሰማቸው አስደንግጧት ትን ይላታል። ወዲያውኑም በንዴት ወደ እድል ነበር ያመራችው። እድልንም አንቃ አንቺ ልጅ ከኔ ምንድነው የምትፈልጊው?
ለምንድነው ህይወቴን ማመሰቃቀል የፈለግሽው? ከዚህ ስራሽ ማን ተጠቃሚ የሚሆን መስሎሽ ነው? እናቱ ገነት ወይስ ቢኒያም በማለት ትጮህባታለች። እድል በንዴት ቢላ አንስታ አንቺ ሴትዮ አንቺ በመጣሽ ቁጥር ራሴንም መከላከልበት ነገር ያስፈልገኛል ማለት ነው በማለት ብታስፈራራት አይደለም ቢላ ማንሳት ቆንጨራ ብትይዝ እንደማትፈራት ትነግራታለች። እድልም ቢኒያምን ግን እስከመቼ ልትደብቂው ነው ብላ ስትጠይቃት እሱ እንደማይመለከታት ትመልስላታለች። እድልም አንቺ ማለት ለእህትሽም ለልጅሽም ማጠቅሚ ማትረቢ ሰው ነሽ በማለት መልሳላት አያይዛ እሷን እንድትተዋትና ሄዳ ራሱ ቢኒያምን ማውራት እንደምትችል ነግራት አስወጣታለች። ታዲያ እድል ወዲያውኑ ወደ ቢኒያም በመሄድ ሁሉንም ነገር ሲያወሩ ሚላት እንደሰማቻቸውና ይህንንም ነገር ለማሚ ከተናገረች ከዚህ ቤት መባረሪ ነው በማለት ትነግረዋለች። ወዲያውኑም ቢኒያም ያንን ከማድረጓ በፊት ሚላትን ሊያገኛት ይወጣል። ነገር ግን ደውሎ ሚላትን ሊያገኛት እንደሚፈልግ ቢነግራትም እርሷ በተራዋ የምታፈቅረው ወንድሟ ቢኒያም ላይ ስትቀልድበት ነበር። ታዲያ እድልን ከቤት ለማባረር ምክንያት ያገኘችው ሚላት ወደ እናቷ ሄዳ እውነቱን መናገር ጀምራለች። ይኸውልሽ ማሚ አንቺ እንደምታስቢያት እድል ጥሩ ሴት አይደለችም። ቢኒ ቤተሰቡን እንዲያገኝ ወደ ጎረቤቱ ድረስ ይዛው ሄዳ ነበር። ቆይ አንቺ ምን አጎደልሽበት? ይህን ሁሉ የምታደርገው እድል ናት። እንደ ሰራተኛ ላያት ብለሽ ልጅሽን ልታሳጣሽ ነው ስትል የወይዘሮ ገነትን አይምሮ ትመርዘዋለች። በዚህ ሰዓትም ወይዘሮ ገነት እጅግ በጣም ስትናደር ተመልክተናል። ውድ ቤተሰቦቼ በቀጣይ ምን የሚፈጠር ይመስላችኋል? ሐሳብ አስተያየታችሁን በኮሜንት ላይ አስቀምጡልን።